አሳይመንት ለመስራት መጨነቅ ቀርቷል ማለት ነው። ከእንግዲህ ዘመኑ የቴክኖሎጂ ነው። አስገራሚ ኤአይ ዲፕሲክ የተሰኘ አንድ አፕሊኬሽን አስተዋውቃቸዋለሁ ማለት ነው ዛሬ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ሰላም ናችሁ ወይ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በጣም በአስገራሚ ቪዲዮ አንድ አፕሊኬሽን አስተዋውቃቸዋለሁ። አፕሊኬሽኑ ዲፕሲክ ይሰኛል፣ ኤአይ ነው እና በቅርቡ ዲቨሎፕ የተደረገ ነው። ፍሪ ነው፣ ምንም ክፍያ አይጠይቅም። አፕሊኬሽኑ በየትኛውም ቋንቋ በኢትዮጵያ ውስጥ ለሚነገሩት ቋንቋዎች በአማርኛም በኦሮምኛም እና የመሳሰሉት ቋንቋዎችም በትግርኛም መናገር ይችላል ማለት ነው። ስለዚህ እናንተ ብቻ የፈለጋችሁትን ጥያቄ መጠየቅ ነው፣ ይመልስላችኋል ማለት ነው። ሰከንድ ባልሞላ ጊዜ ውስጥ በየትኛውም አይነት ጥያቄ ካልኩሌሽን ነሽ፣ እንደገናም ደግሞ ሶሻል ነክ ነገር ምንም ሁሉንም ነገር የሚያግደው ነገር የለም ማለት ነው። ስለዚህ አፕሊኬሽን ተጠቅማችሁ እንዴት የምትሰሩት አሳያችኋለሁ ማለት ነው። ቻናሌን ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮ እንሄዳለን። ዳይ ወደ ቪዲዮ። እንግዲህ ውድ የቻናሌ ቤተሰቦች ቅድም እንደነገርኳችሁ ቀጥታ ፕሌይ ስቶር ላይ በመሄድ አፕሊኬሽኑን እናወርዳለን ማለት ነው። አፕሊኬሽኑ ዲፕሲክ ይሰኛል። ዲፕሲክ ብለን ሰርች እናደርጋለን ማለት ነው። ዲፕሲክ ብለን ሰርች ስናደርግ የመጀመሪያው ላይ ክሊክ እናደርጋለን። ልክ በእንደዚህ አይነት መንገድ ይመጣላችኋል። ያው እኔ ኢንስቶልድ ይላል ማለት ነው። ኦፕን ብዬ ከፍታለሁ። ለእናንተ ግን ዳውንሎድ አድርጉ ወይም ደግሞ ኢንስታል የሚል ያመጣላችኋል ማለት ነው። ስለዚህ ኢንስታል የሚለውን ክሊክ ታደርጋላችሁ ማለት ነው። አፕሊኬሽኑን እስካሁን ከ10 ሚሊዮን ሰው በጣም ጥቂት ጊዜ ነው ከተለቀቀ፣ ግን እንደምትመለከቱት እዚህ ላይ ከ10 ሚሊዮን በላይ ሰዎች ዳውንሎድ አድርጎታል ማለት ነው። በጣም ዓለም አቀፍ ላይ በጣም እየተጠቀሙበት ያለ አፕሊኬሽን ነው ማለት ነው። ስለዚህ ኦፕን ብለን እንከፍታለን ማለት ነው። ኦፕን ብለን ስንከፍት በየትኛውም አይነት ጥያቄ እንጠይቃለን ማለት ነው። በየትኛውም ጥያቄ ለምሳሌ በእንግሊዘኛ ዋት ኢስ ኮምፒውተር ሊበለው እስኪ። ኮምፒውተር ዋት ኢስ ኮምፒውተር ብለን ሴንድ ማለት ብቻ ነው። ዳታ ስላልተከፈተ ነው። ሴንድ እንላለን ማለት ነው። ከዛ የሚያመጣውን ተአምር ታዩታላችሁ ማለት ነው። አጠቃላይ የወሰዱት አንድ ወርድ ነው። ዋት ኢስ ኮምፒውተር ብሎ ወስዶታል። ኮምፒውተር ኢዝ አን ኤሌክትሮኒክ ዲቫይስ ዛት ፕሮሰስ ዳታ እንደ ምናምን እያለ ኮምፖነንት ኦፍ ኮምፒውተር ያው እንደምትመለከቱት ተመልከቱት እንግዲህ ያው ለአንድ ጥያቄ ምን አይነት ዲፋይን እንዳደረገ ማለት ነው። ኮምፒውተር ኢዝ አን ኤሌክትሮኒክ ዲቫይስ ዛት ፕሮሰስ ዳታ ዛት ፐርፎርምስ ታስክስ አኮርዲንግ ቱ ኢንስትራክሽን ኬል ቱ ፕሮግራም እንደ ሶፍትዌር ይላል። ዲፋይን ካደረገ በኋላ ደግሞ ኮምፖነንት የሚባሉት ወይም ደግሞ የኮምፒውተር አካላት የሚባሉት ሃርድዌር አለ። ሃርድዌሩ ደግሞ ሲፒዩ፣ ሚሞሪ፣ ስቶሬጅ፣ ኢንፑት ዲቫይስ ምናምን እያለ ቀጠለ ማለት ነው። እንደገና ሁለተኛ ላይ ሶፍትዌር አለና ሶፍትዌሩም ደግሞ ኦፕሬቲንግ ሲስተም አፕሊኬሽን፣ እዛ ኮምፒውተር ዱ ያለ ታይፕ ኦፍ ኮምፒውተር የሚለውን ባጭሩ በጣም ሜን ፖይንቱን ያመጣል ማለት ነው። በጣም የሚያስደንቅ አፕሊኬሽን ነው። እዚሁ ላይ ደግሞ እስኪ ቋንቋ ቀይረን ደግሞ በአማርኛ ደግሞ እንጠይቀው እስኪ። ኮምፒውተር ምን ማለት ነው እንበለው እስኪ። እዚሁ ቼክ ማድረግ ስላለብን ማለት ነው። ኮምፒውተር ማለት ምን ማለት ነው እንበለው። ምን ማለት ነው ብለን እስኪ እንጠይቀው። አማርኛ ይናገራል ብለን ቅድም እንደምትመለከቱት ኮምፒውተር ማለት ምን ማለት ነው የሚለው መጥቷል። ያው እንደምትመለከቱት ኮምፒውተር ቴክኖሎጂ ምርት ነው። እሱ የሚሰራው ውስጣዊ ክፍሎች ሃርድዌር እና ፕሮግራሞችን ተመልከት። እንግዲህ ከላይ በእንግሊዘኛ መጣትን ዘረዘራት ማለት ነው። ሲፒዩ
መሰረታዊ ስሌቶች የሚሰራ ማለት ነው። ማህደረ ትውስታ ራም ማለት የሚደንቅ ነው፣ የሚደንቅ ነው። ስለዚህ በአማርኛ ነሽ፣ በኦሮምኛ ነሽ፣ በእንግሊዘኛ ነሽ ብሎ መቸገር ቀረ ማለት ነው። ስለዚህ በጣም በጥሩ ሁኔታ ይሰራላችኋል ማለት ነው። የፈለጋችሁትን ነገር መጠየቅ ትችላላችሁ። ስለዚህ እንደምትመለከቱት ውድ የቻናሌ ቤተሰቦች በጣም በግልጽ በሆነ አጠር ባለ መንገድ ነው የሚገልጽልን ማለት ነው። በየትኛውን መንገድ በዚህ መንገድ የፈለግነውን ጥያቄ በማስገባት መልሶቻችሁን ማግኘት እንችላለን ማለት ነው። ይሄ ብቻ ሳይሆን ዶክመንትም ፎቶም ማስገባት ይቻላል ማለት ነው። እዚህ ላይ እንደምትመለከቱት ኢሜጅ ማስገባት ይቻላል። ኢሜጅ ማለት በፎቶ የተነሳ ጥያቄ ካለ ማለት ነው። እንደገና ዶክመንት ላይ ደግሞ በወርድም ቢሆን በፒዲኤፍ ያለውን በዶክመንት የሚለው ውስጥ ገብተን ከዛም ማስገባት ይቻላል ማለት ነው። ስለዚህ የዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቻናሌን ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰባችን ሁኑ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።